ትልቁ የዘመናችን ክስረት ፍርሃት ነው። ስንገናኝ ፍርሃት ከዲያብሎስ አሰራር ውስጥ አንዱ ፍርሃትን ማውረስ ነው። ፍርሃትን ወረስን እኛ። ፍርሃት በኑሮ ፍርሃት፣ በጊዜ ፍርሃት፣ በመውጣት ፍርሃት፣ በመተኛት ፍርሃት፣ በማንቀላፋት ፍርሃት። ያ ቅዠት ይመጣ ይሆን እንዴ እያሉ ሰዎች ቅዠትን ይፈሩታል። አቃዣቸው፣ አፍዛቸው፣ እረፍት ከልክላቸው የተባለ ደግሞ ሰው የላከው ጠላት በባህሪው ጠላት ነው። ሁለተኛ ጠላት የኛ ሰው የሆነው ጠላት የላከው ደግሞ ኑሯችን ውስጥ ጊዜያችን ውስጥ ገብቶ ውስጣዊ የሰብዕና እውነታችንን ይነጥቀናል። የሰው ሕይወት እውነት እንደ እውነት መኖር ስትፈልግ አሁን እንደ እውነት እንዳትኖር ጊዜም የጀመርከውም የተከልከውም ያኖርከውም ያስቀመጥከውም ይታገልሃል። በቃ ይሄ ትግል ነው። አሁን ትግሉ ከእውነት ጋር ነው። ስለዚህ ይህንን እውነት የት ነው የምናገኘው? ትምህርት ቤት አይደለም። ትምህርት ቤትማ እዛው ተማርክ እዛው ሰበርከው እኮ ትምህርት ቤቱ። እንደዛ እኮ ነው።